ሐረግ ድራማ ሉሊት በናታን ላይ ያላሰበውን ዱብዳ ጣለችበት። በጣም ይገርማልና በጣምም ያሳዝናል። በእውነቱ ያልተጠበቀው ነገር ነው የደረሰባቸው። በክፍል 206 ላይ በሩ እንደ ድንገት ይንኳኳል። እንደ ድንገት ሲንኳኳ መርሲ ነበረች በሩን የከፈተችው። በሩን ስከፍተው ግን ተንኮል ያሰበው ሰውዬ ወደ ቤት ግቢያቸው ሊገባ ይፈልጋል። ምን ፈልገህ ነው የመጣኸው? ቆይ እስኪ ንገረኝ ማለት ጀመረች። ይህንን ስትለው እሷ አይመለከትሽም ብሏት ገፈታትሯት መርሲን ወደ ናታን ሳሎን ገባ። ምንድን ነው እንዴ ብላ ጠየቀችው። እሱም እንዴት ሌሎቹስ ጠርተሻታል? ሉሊትን ጠሪልኝ እያለ እየተኮሳተረ ሉሊትን ለመጥራት ሜርሲ እሺ ብላ ወደ ፎቅ ትወጣለች። በዚህን ሰዓት ይሄ ሰውዬ የሰውን ሀብትና የሰውን ገንዘብ ያለምንም አይነት ነገር ለመውሰድ እየታገለ እንመለከታለን። ምን አይነት ሰው እንደሆንኩኝ አልገባህም መሰለኝ አቶ ናታም አለ። ይህንንም እያለ በውስጡ እያምሰለስልና እያወጣ እያወረደ በነበረበት ሰዓት ሉሊት ከመርሲ ጋራ በፍርሃት እየተንቀጠቀጠች ደረጃውን መውረድ ጀመረች። መርሲ ልክ ስታየው ሉሊትን መመልከት ጀመረች። ፈጣሪ ሆይ አንተ ደግሞ እዚህ ምን ትሰራለህ? አለ። ተረጋጊ፣ ምንም አትፍጠሪ። ማነሽ አንቺ እህቴ? አለ። ማነሽ? እኔን ማነሽ? አለች መርሲ። አያችሁ፣ አንዳንድ ጊዜ ለሰው ያሰብነው ነገር ለርዕስ እንደሚሆን እዚህ ድራማ ላይ መመልከት ይችላል። በዚህን ሰዓት እኔና ሉሊት እናውራበት ሂጂ ከዚህ ይላትና መርሲን ያባረራታል። እንዴት አቶ ሳሚ? አቶ ሳሚ ምን እየተፈጠረ ነው? ቁጭ በል አለችው። ሉሊትም ቁጭ ለማለት ሞከረች፣ ነገር ግን ፍርሃት ተጭኗታል። አቤት ምንድን ነው? ቆይ ምን ተፈጠረ ብላ ጠየቀችው። ሉሊት አላት፣ አሁን ከጎኔ ትቆሚያለሽ ወይስ አትቆሚም? ካልገባኝ። ምኑ? አለችው። አልገባኝም። እሱ ምንድን ነው? ከጎኔ ትቆሚያለሽ ወይስ አትቆሚም ነው ባጭሩ ጥያቄው። ስለዚህ ስለ ነገሩ ልታብራራልኝ ትችላለህ ማለት ጀመረች ሉሊት በፍርሃት እየተንቀጠቀጠች። ይኸውልሽ ምን መሰለሽ፣ ቤቱን አድርሻሽን ሽጠሽዋል አይደለ? አላት። አዎ ሽጨዋለሁ አለች። በዚህን ሰዓት ይኸው ምን መሰለሽ ወደ ቁሙ ስትመጪ ወደ አንቺም ነበረ አላት። ደነገጠች። ማለት አልገባኝም አለች። ማለቴ ወደ እኔ አዛውሪ ብዬ የሰጠውሽን ወደ ራሴ ስም ነው ያዘዋወርኩት ሲላት፣ እዚህን ጊዜ የተቀመጠችበትንም አላወቀችውም። እንዴትም እንደተነሳች አላወቀችውም። በጣም ተጨናነቀች፣ በፍርሃት ተሞላች፣ አዘነች፣ ተከዘች፣ አለቀሰችም ጭምር። በጣም ይገርማል። ሉሊት ሁልጊዜ ከተንኮል ከፈተና መልካም አደረግኩ ስትል ወደ መጥፎ አደረግኩ ስትል ደግሞ መልካም ይሆንላታል። በዚህ ሰዓት እንዲህ እየተጨቃጨቁ እያለ ነበረ የቃል እህት ያ የግድግዳ ግማሽ የሚያክል ወንድሙ ይደውልና ሄለው አላት። አቤት አንተ ማነህ ብላ አናገረችው። እኔ በምፈልግ ሰዓት ስደውል ላገኝሽ ይገባል፣ አለዛ ግን ምን እንደማደርግ ታውቂያለሽ? እኔ መስማት የምፈልገውን ብቻ ነው መስማት የምፈልገው ይላታል። ኧረ እባክህ አታካብድ እንጂ እኔ ማን ነኝ ብለህ ታስባለህ ደፋር አለችው። በጣም ማለት ተገርማለች። ማን ነው የሚደውለው? ማለትም የዘበኛው ወንድም የቃልን እህት ያፈቅራታል ማለት ነው። እውነቴን ነው አለች። በጣም ደነገጠ። በጣም ታወራለሽ አትመኛል አለችው። በዚህን ሰዓት ነበረ በሀሳብ እያሰበችና ማን ነው እያለች እያወጣች እያወረደች በነበረበት ሰዓት አንቺ ደግሞ ጠፋሽ አለቻት። ቆይ ቃል እነግርሻለሁ አለቻት። ማለት ችግር አለ እንዴ ብላ ጠየቀቻት። የዚህን ጊዜ ነበረ ሰራተኛዋ በጣም እየደነገጠችና በፍርሃቱና ምክንያቱም ያዘበኛው ከጽዮን ጋር እንዳረገዘ ልትነግራት ፍላጎት ያላት ይመስለኛል። ይሄ የኔ ግምት ነው። በድጋሚ ትስማሚያለሽ ወይስ አትስማሚም እያለ ያስፈራራት ጀመረ ሉሊትን። ትሰሚኛለሽ ይምጣ ማለትም አሁን ቶሎ በይና ለናታን ደውይለት ይላታል። ሉሊትም ማለት እንዴ ልደውልለት እችላለሁ? አልደውልም ትለዋለች። ነገርኩሽ ደውይለትና ይምጣ
እያለ ፂሞቹን እያሻሸ ሉሊትን በተንኮል ዓይን እየተመለከታት ነበረ። ሉሊትም እጆቿ እጣቶቿ እየተንቀጠቀጡ ወደ ናታን ለመደወል አሰበች። ወዲያውኑ ወደ ናታን መደወሏን ቀጠለች። በዚህን ሰዓት ዓይኖቿ ይስለመለማሉ፣ እጆቿ ይርገበገባሉ። ሉሊት መከራ አያጣሽ፣ ተንኮል አያጣሽ፣ ብቻ መጨረሻው ምን እንደሆነ ለማየት ጓጉተናል። በር ተንኳኳ። ማን ነው አለች ጽዮን። ጽዮን ወደ በሩ ሄደች። በሩን የሚያንኳኳ ማን ይሆን? እስኪ እንጠብቅ። በቀጣይ በሩ ሲንኳኳ ቃል ብላ ደስ አላት። እሱም ጥርሱን ፈገግ እያደረገ ስሚ፣ እንዴት ነሽ? ደህና ነሽ? ቃል ብታይ በጣም ፈርቼ ነበረ። ምን ነው? ምን አስፈራሽ? አቤል ደውሎ ነይ ውጭ እያለኝ ነበረ እያለች እየነገረችው በነበረበት ሰዓት ነበረ ያልታሰበ በር ወይም ለነሱ ትንሽ የሚያሰጋ የሚመስል ነገር ከውጭ በር ይንኳኳል። በር በተንኳኳ ጊዜ ፂ ትልና ኤፍራታዬ እቅፍ ታደርጋታለች። እናንተ እዚህ ምን ትሰራላችሁ? ማለት ጀመረ ናታን። እንዴት ብሎ ተደናገጠ። በዚህን ሰዓት ነበረ ናታንም አቺ እዚህ ምን ትሰራለሽ አላት። ወንድሜ በር ልከፍት ፈልጌ ነው እኮ ማለቷን ቀጠለች። ከዛም ይኸውልሽ አሁን ያልተዘጋ ፋይል እያለሽ ሌላ ፋይል እንዳትከፍቺ ተጠንቀቂ ብሏት አስፈራራት። ተው ቆይ ናታንዬ ተረጋጋ ብላ ነገረችው። ይህንንም ስትለው ነበረ ቆይ አንቺ ግን ለምንድን ነው ወንድምሽ የሚቆጣሽ አለ። እንዴ ምን ችግር አለው ቢቆጣኝስ? ወንድሜ አይደል እንዴ አለችው። ሁሉም ሰው እኮ አንድ አይነት እኮ አይደለም ማለቷን ቀጠለች። ማለት ከዚህ በፊት የተፈጠረውን ነገር እኮ ስለሚያውቅ ነው፣ ለዛ ነው የሚቆጣኝ ብላ ለቃል ማስረዳቷን ቀጠለች። በዚህን ሰዓት እኮ ታዲያ አሁንም እኮ ሁሉም ሰው እኮ አንድ አይደለም አላት። ይህንንም እያላት በነበረበት ሰዓት ነበረ ሁሉም ሰው አንድ አይደለውም የሚለውን ቃል ለጽዮን የሰነዘረው። በዚህን ሰዓት ሁሉም ሰው አንድ አይደለም የሚለው ቃል ግን ለጽዮን ከሳት በላይ ሆኖ ነበረ የሚሰማት። ምክንያቱም ከዚህ በፊት ሁሉም ሰው እንደዚህ እያለ ነው እየጎዳት ያለፈው። እሷም ይህንን ነገር ታሳቢ በማድረግ ነበረ ለቃል የነገረችው። ቃልና ጽዬ ንገሪኝ እንጂ ምን ሆነሽ ነው ብላ ጠየቀቻት የቃል እህት። ጓደኛዬ በዛሬ ነበር ያገኘሁት። እናማ ብታይ በጣም ነው ያሳዘነኝ። ማለት ምንድን ነው ያሳዘነሽ አለቻት። ያላሰበው ችግር ውስጥ ገብቷል። ቤተሰቦቹ ደግሞ በጣም ከባድ ናቸው ብታይ እና በጣም ነው ግራ የተጋባው። እኔ ራሱ ግራ ተጋብቼ ያለው አለቻት። እንዴት? ምን አይነት ችግር ውስጥ ቢገባ ነው ይሄን ያህል እንደዚህ የሚያስገርመው አለቻት። ሰምቼ በጣም ነው የጨነቀኝ። እሺ በቃ ቃል ተረጋጊ፣ አትጨነቂ ይኸው አለቻት። አንዲት ሴት ፍቅረኛው መስለው አብሯት አድሯል። ማለቴ ደፈራት፣ አረገዘች አለቻት። ምን ብላ ቃል ተገረመች። ደፈራት ስትይ እያመንኩሽ አይደለም ማለቷን ቀጠለች። እንዴት? ቆይ ምን ቢጠማ ነው የደፈራት? ከፍቅረኛው ጋር የጣለ ነበረ፣ ያውም እሷ ሳያት ደግሞ። የመጨረሻ ምን ሆነ አለቻት። መጨረሻው የእነሱ ነገር መቼ ተጀመረ ብለሽ ነው? እንዴት ማለት? ልጅቷ እሷ እንደደፈራት አታውቅም እስካሁን። እንዴት እንደምታውቅም መቼስ ካረገዘች በኋላ አይደል አለቻት። እረ ግሩም ስብስብ ነው ነገሩ፣ በጣም ነው የሚያስገርመው አለች ቃል። ተይ በቃ ተረጋጊ፣ እናወራለን አለቻት። በዚህ ሰዓት የነቃል ሰራተኛ በጣም በውጥረት ውስጥ ናት ያለችው። ራሷን በጣም እየወቀሰች ትገኛለች። በዚህ ሰዓት ነበረ ናታን ከሚስቱ ጋራ ከፍቅረኛው ጋራ ወደ ክላስ ከኤፍራታ ጋራ ወደ ቤት እየገቡ ነበረ። በዚህ ሰዓት ሲገቡ ይሄ ሰይጣን ለበስ የሆነ ሰውዬ ሶፋው ላይ ተቀምጦ ያገኙት። በጣም ነበር የተናደዱት። በጣም ነበር ያሰቡት። ወሬ በቃ ደግሞ አትሄጂ፣ ይሄው ከዚህ ውጪ ነገሩ ደግሞ አንቺ ማለቱን ቀጠለ።
በዚህን ሰዓት ነበረ ናታንና ኤፍራታ መጡ። ቆይ አንተ ሰውዬ ከኔ ምንድነው የምትፈልገው? እልቅስ የምትፈልገውን ነገር እኔ እንገርህ ደግሞም ብሎ ወረቀት አውጥቶ ለናታን ይሰጠዋል። ናታንም መጀመሪያ ይሄን ወረቀት በደንብ አንብበው ከዛ በኋላ መከራከር ያለብህን ትከራከራለህ ብሎ ይሄኛው ሰውዬ ተንኮሉን አስቦ ፈገግ እያለ ወረቀቱን ለናታን ሰጠው። ናታን ከዚህ በሽተኛ ጋር መነጋገር አያስፈልግም ባክህ እንሂድ አለችው። አንቺ ዝም በይ ባክሽ አላት። ስርዓት ባይኖርህ ምን ልታደርግ ነው አለው። ዝጋ አለው። ዝጋ የኔ ጨረቃ አንቺ ሂጂ እኔና እሱ እንነጋገር፣ የምንነጋገረው ነገር አለ። አንቺ ከነገንዬ ጋራ ወደ ፎቅ ትወጭና አውሪ ብሏት ይሄዳል። በዚህን ሰዓት ለማንኛውም አሁን በደንብ አንብብና መልሱን እጠብቃለሁ አለው። እሱም ናታንም በውስጡ የሆነ አስቦ ነበርና ሉሊትም በውስጧ በጣም እያዘነችና እየተከዘች ምንድነው ይሄን ነገር የሰራው? በስመ አብ ወወልድ ወመንፈስ ቅዱስ። ከዛ ይሄ ነገር ምንድነው የተፈጠረው እያሉ ነበረ መሄዳቸውን የቀጠሉት። በዚህን ሰዓት ና ወደዚህ ና ወደ ውጭ እንውጣ ብሎ ናታን ይዞት ይወጣል። ይዞትም በወጣ ሰዓት ነበረ ይሄ ነገር እየተፈጠረ ያለው። ይዞት ከመኪና ውስጥ ያስቀመጥኩልህ ነገር አለ ና ብሎት ወደ ውጭ ይዞት ይወጣል። በዚህ ሰዓት በመሃል ጽዬና ቃል እየተነጋገሩ ነበረ። ለምንድነው ወንድምሽ የሚቆጣጠርሽ? ለምንድነው በዚህ ስልክ ስርዓት የሌለው ለምን ይቆጣጠርሻል ሲላት፣ ወንድሜ ነው ባክተው እሱ እኮ ለኔ አስቦ ነው ማለቷን ቀጠለች። ይህንን ቃልና እሱ እያወሩ በነበረ ሰዓት ቃልና ጽ ወደፊት ምን ሊሆኑ ይችላሉ ብላችሁ ታስባላችሁ? ፍቅረኛ ማቾች ወይስ የጠበቀ ጓደኝነት? ብቻ አናቅም። በሩ ተንኳኳ። እንደ ድንገት ሲንኳኳ ዘበኛው ነበረ። ቆይ አንተ ልጅ ግን ዘበኛ ነህ ወይስ ምንድን ነህ? እስኪ ግልጽ አድርግና ስለ ራስህ ወይም ስለ አንተ ማንነት በግልጽ አድርገህ ልትነግረን ትችላለህ ብሎ ጠየቀው። ሲጠይቀውም እሱም አንተ ምን አገባህ? ያገባሃል አለው። ቆይ ማለቴ ታፈቅራታለህ አለው። አንተ ምን አገባህ ብሎ ቃል መለሰለት። ማለቴ የልጅ አባቷ እንደ ድንገት ሊመጣ ይችላል አለ። ምክንያቱም የልጅ አባቷ እሱ ራሱ ስለሆነ ማለት ነው። በዚህ መሃል ነበረ ናታን አነበበው። ደግሞ ይሄ ምንድን ነው አለው። ይህንን ሲለው ነበረ ሉሊት አንቺም ይሄን የኛ ልታደርጊ ነው አላት። ምን በይ ዝም በይ አሁን ና አሁን አንተ ለአንተ የሚሆን ያስቀመጥኩልህ መኪና ውስጥ አለ። ምንድን ነው እሱ? ወጣ አለች። በዚህ ሰዓት ነበረ ጽዮን እየተካለበች ወደ ቤት መጣች። ወንድሜ ችግር አለ አላቸው። በዚህን ሰዓት ናታን ግን ለሷን መልስ መስጠት አልፈለገም። ቀጥታ ተያይዘው ወደ ውጭ ይወጣሉ። ወይኔ ጉዴ በቃ አለቀልኝ፣ አሁንማ አልተረፍኩም፣ በቃ መሞቴ ነው እያለች መለፍለፍ ጀመረች። ምንድን ነው ሉሊት? ምን አድርገሽ ነው ደግሞ? ምንድን ነው ያጠፋሽው? ከዚህ በኋላ በቃ አለቀልኝ፣ እኔማ አንቺ ገኒ ሁላችንም በቃ አለች። ማለት ለምንድን ነው የምንወጣው? እባክሽ ሉሊት ልትነግሪኝ ትችያለሽ? የሆነ ነገር ምንድን ነው የሆንሽውን በግልጽ አድርገሽ ንገሪኝ። አሁን ያየሽው ሰውዬ አሁን ያየሁት ሰውዬ ምን አለቻት። ምን ይሁን በቃ ከዚህ ቤት ድራሻችን ሊጠፋ ነው አለቻት። ቃል አለች። በጣም ተደናገጠች። ምን ልትለኝ ነበረ ወሬ ጀምረህ ያቆምከው አለው ዘበኛውን። ስት ግን ትወዳታለህ አለው። ምን አገባህ የሚል 4 ነጥብ የተዘጋ ሰጠው። አንተ ምን ቤት ነህ የምትጠይቀኝ? አይ እንኳን ምንም አይደለሁም አለው። የማስበው ነገር ብዬ ነው እንጂ ቢዘጋኝ ይሻላል አለው። መምጣቱንም አይቀርም። ረጉድ ምን ይምጣ ከኔ ጋር ታዲያ ምን ያገናኘዋል እያለ ቃል አከታትሎ መመለሱን ጀመረ። የምትነግረኝ ልጅ አደለ አለው። እንዳንተ ብዬ ነው አሳዝነኸኝ ነው አለ። አሳዝንከኝ? እኔ ምን ያሳዝናል? ቀብረር ያልኩ ኮራ ያልኩኝ ቃል ነኝ ብሎ ይመልስለታል። በዚህን ሰዓት ነበረ በሰው ህይወት አትግባ ጣልቃነት አለው። ለማውራት ቢሆንም ደረጃ አለው አለው።
ለነገሩ ልክ ነህ እሺ አለው። ምክንያቱም የባላባት ልጅ የባለ ሀብት ልጅ እንደሆነ ዘበኛውን አላወቀም። ሉሊት እንዴት ይሄ የማይረባ ሰውዬ ከኛ ቤት ሊመጣ ይችላል? እሱን ማስረዳት አቅም የለኝም፣ ባክሽ ከጎንሽ ነኝ፣ የምታስረጅኝ ነገር ካለ ልትነግሪኝ ትችያለሽ እያለች ጽዮንም መናገሯን ቀጠለች። ታውቂያለሽ ከዚህ ቤት 15% የኔ እንዳለኝ ታውቂያለሽ አይደለ? አዋቃለሁ። ግን ታዲያ ይሄ ከሰውየው ጋር ምን አገናኘው ትላታለች። ከዛማ በጣም ታስረጅኛለሽ አሁን ሲወጣሽ አለቻት። ባለስልጣን ነው እቤት እስከ መጨረሻው ተናገሪ፣ ምንድን ነው ያልሽው? በቃ አለች። በዚህን ሰዓት መርሲ መጣች። ምን ስትይ ነበር የሰማሁት? ሉሊት ምንድን ነው ንገሪኝ እያለች እያከታተለች በሚያስፈራ ቃልና በጎርናና ድምጿ መናገሯን ቀጠለች። ወደ እሷም ዞር ስትልም የሰማሽው ድጋሚ ንገሪኝ፣ የሰማሁትን ምንድን ያልሽው? ድጋሚ ንገሪኝ፣ ምንድን ያልሽው እያለች መርሲ ሉሊትን አፈጠጠችባት። ከዛም ሉሊትም ባክሽ ስነ ስርዓት ያዢ፣ ወደዛ ይጂ፣ የሚያገባሽ ጉዳይ የለም ልቀቂኝ አለቻት። እህትና እህት አንገት ላንገት ተናነቁ። አይደለም ምን አይነት ችግር ነው አለቻት። በጣም ተደናገጡ። ቤቱም አገባሽ አንቺ ሜርሲ፣ አንቺ ስለ ቤቱ ምን ሊያገባሽ ይችላል እያለ ጽዮንም መናገሯን ቀጠለች። ሉሊትና መርሲ ተፋጠጡ፣ በጣም ተደናገጡ። ምን ጉድ ነው አለች ጽዮን ከኋላ ሆና። ኧረ ጉድ ምን እየተፈጠረ ነው? እነዚህ ሰዎችማ የሆነ ያሴሩብን ሴራ አለ፣ ለእኛ ያልታየን ለነሱ ግልጽ የሆነ እያለች ጽዮን በውስጧ እያሰበች ነበረ። በዚህ ሰዓት ነበረ መርሲና ሉሊት ተያይዘው ተናንቀው ወደ ውጭ መውጣት የጀመሩት። ወደ ውጭ ሲሆኑ እዚህ ሁለቱ ቀውሰዋል እንዴ አለች። እሱ አልገባትም እንጂ እነሱ ያሰቡትን አስበው ነው። በጣም እኮ ከባድ ነው በእውነቱ ማለት ነው። በጣም ይከብዳል። ለናታን አሁን ችግር ይመጣባታል። አሁን ቀጣይ ናታንና ሰውየው ወደ መኪና ወደ አስቀመጠለት ስጦታ ብሎ ይዞት ሄዷል ማለት ነው። አሁን ምርጥ የሆነ ቡጢ ሊያቀምሰው ነው ማለት ነው። እንግዲህ ስለዚህ ወረቀት ልታስረዳኝ ትችላለህ አለው። ሲለው ምንድን ነው መኪናው ውስጥ ታሳየኛለህ ነገር መጀመሪያ አለው። አስረዳኝ ከዛ አሳይሃለሁ። ወረቀቱ ላይ የተጻፈውን በደንብ አድርጋህ አላነበብከውም እንዴ? እሱ ነው ዋናው ቁም ነገራችን። እኔና አንተንም እሱንም የሚያገናኘን ይሄ ነው አለው። አንተ ስለዚህ ነገር እንዴት ልታውቅ ቻልክ አለው። አዋ ለምንድን ማየቱ በደንብ ነው የሆነው እሺ አለው። ናታንም ወደ ግራ ወደ ቀኝ ወደ ኋላ ወደፊት ተመለከተና ወደ ሰውየው ጠጋ አለና አንድ ጊዜ በቴስታ ግጥም አደረገበት። የዚህን ሰዓት ያ ሰውዬ ከወሬ ውጭ አቅም የለውም ነበርና መሬት ላይ ሄዶ ተዘረረ ማለት ነው። ናታንም ያንን ወረቀት ብጥስጥስ አድርጎ ጣለው። ስማኝማ አንተ የማትረባ ራስን የማትሆን አለው። አሁን መስመርህን አለፍክ አለው። ነገር ራስን ብታጠነክር ነው የሚሻለህ፣ ትሰማኛለህ እያለ አፍንጫውን እየጠራረገ ናታን በእርግጫና በካልቾ ብሎት ሄደ። በዚህን ሰዓት ነበረ ናታን ወደ ክላሱ መጣ። ወንድሜ ደህና ነህ? ምን ተፈጥሮ ነው? ሉሊትን ጥሪያት ላይ ናት አላት። እሺ እኮ ጥሪያት አላት ሲላት እሺ ወንድሜ እወጣለሁ ብላ ወንድሟን እየተንቀጠቀጠችና እየፈራችው ቀጥታ ከናታን ጋር ተያይዛ እሱ ከሳሎን ሲቀር ጽዬ ደግሞ ወደ ፎቅ ትወጣለች። ወደ ፎቅ በወጣችበት ሰዓት ናታንም እየተዘዋወረ ይሄ ነገር እንዴት ሊፈጠር ቻለ እያለ በጣም እያዘነና እየተከዘ ግቢውንም ሆነ ቤቱን መሽከርከሩን ቀጥሏል። ናታን እጅግ ተናዷል። ምክንያቱም በዛ በቢዝነሱ የተበላውን ብር ለማስመለስ ሲል ጭራሽ ቤቱንም ሊያጣው ሲሆን ሲያስብ በጣም ተጨነቀ። ነገር ግን በድንገት ቤዛ ትመጣ ይሆን? ሉሊትና ጽ ከፎቅ እጅ ለእጅ ተያይዘው ወረዱ። ሉሊት እኔ ቁጭ በይ አላት። በደንብ እንድታስረጅኝ እፈልጋለሁ ሉሊት አላት። ሉሊትም እየተንቀጠቀጠች ኩስስ ብላ ተቀመጠች። ያ እንዳውላሊት የሚውለበለበው ምላሷ ጠፋ። ምን መሰለህ ናታን አለችው።
አንተ ተባተቢ እባክሽ፣ በደንብ አድርገሽ ተናገሪ፣ ማለት እንደዚህ ማድረግ አይመስለኝም አለችው። ለምንድን ነው ሰውየው ይህን ነገር ሊያደርግ የቻለው አላት። አዋ በእርግጥ የሰጠሁት እኔ ነኝ፣ ደግሞ እኔ ላስረዳህ፣ ምን መሰለህ ማለቷን ቀጠለች። በዚህ ሰዓት በሩ የሆነ የጫማ ድምፅ ተሰማ። ምንድን ነው ማለቷን ቀጠለች። ገንዬ ምን ሆናችሁ ነው? የኔ ናታን ተረጋጋ፣ ጨረሳችሁ? ፊት ምንድን ነው አለችው። ይቅርታ፣ ይኸው የመጀመሪያ ልጃችሁን ለማስለቀቅም 15 ከቤቱ ፐርሰንት ያለኝን አስይዤ ነው ልጃችሁን ያመጣሁት አለች። አዋ ትላለች። እንዴት ደግሞ የማትረባ ምንም ማትረቢዋ ነሽ አንቺ ማለቱን ቀጠለ። ናታም በጣም ተናዷል። አንቺ እርግጠኛ ነሽ የኔ እናት? እኔ አልገባኝም እንጂ አለ። ጉዳቱ በቤቱ ላይም አንቺ ነሽ ይህንን መጥፎ ስራ ልትሰሪ የምትችይው ሲላት፣ ሉሊትም አይኗ እየተስለመለመ እነገኒንም እነዚህ ሆነንም አዩ። ከዚህ ቤት እንዴት አድርገሽ እንደምታስወጪው ራስሽ ታውቂያለሽ። እንዴትም ብለሽ ሰውየውን ከዚህ ጉድ እንድታወጪ ግድ ይልሻል። እኔ የሚመለከተኝም የሚያገባኝም ነገር የለም አለች ሉሊት። አንቺ የማታመጭብን ነገር የለም ማለቷን ቀጠለች። ገንዬ በጣም ተናዳለች። ጽዮንም በጣም ተናዳለች። ኤፍራታም ተናዳለች። አንቺ እብድ ሴትዮ፣ ቆይ ምንድን ነው ያደረግሽው? ምን ማድረግ ነው ያለብኝ? ደግሞ ይሄ ነገር የኛ ላይ አይደለም አለች። ያንንም የምትሄጅበት አይነት እንደው ምን አይነት ስትሄጅ ነው ብላ ገንዬ በጣም መናደዷን ጀመረች። የተሻለ ወንድ ወይም ገንዬ በቃ ጉዳችን ነው አሁንማ፣ ይሄ የተረገመ ሰውዬ በፍጹም ሊፋታን አይችልም እያለች ሲሆን ከገንዬ ጋራ መነጋገሯን ቀጠለች። ኦፍ ውይ ሉሊት፣ የአንቺ ችግርና የአንቺ መከራስ እንደው ቤት ነው የሚያልፈው። እንደው እስኪ ቤት ነው እንደው ምን ጉድ ነሽ? እውነትም ምን ጉድ ነሽ? ከመጀመሪያ ጀምሮ ሀ ተብሎ ከቁጥር 1 እስከ ቁጥር 206 ክፍል እስከሚደርስ ድረስ ሉሊት በቃ በተንኮል ድራማው ሊጠናቀቅ ነው በእውነቱ ማለት ነው። አንድ ቀን ለናታን መልካም ነገር ሰርታ አላሳየችም ማለት ነው። በጣም ነው የሚገርመው፣ በጣም ነው የሚያሳዝነው በእውነቱ ማለት ነው። እኔ በጣም ያሳቀኝ ማለት ነው አቤልና ዳጊ በሩ ላይ ቆመው የሆነ ሰው አየን ብለው ሊደበቁ ሲል ውሻውን ሲረግጡት አይቶ የሳቀ ሰው አለ። ውሻው ደግሞ ምስኪን እያያቸው በጣም ወደኋላ ነበረ ሲሸሽ የነበረው ማለት ነው። አቤልና ማርያም የዚህ ፓርት በጣም ነው የወደኩት በሳቅ። ውሻው እንዴ የኢትዮጵያ ውሻ እንደዚህ ደግ ነው እንዴ በእውነቱ? አረ እንዲህ እዚህ ጋር እየውት አላልክም እንዴ አንተ? ምንድን ነው ቀለም አይቻለሁ አላልክም እንዴ? አዎ እርግጠኛ ነኝ አይቼዋለሁ አለው። ከዛ ሲለው ማከታተሉ እርግጠኛ ነህ እያለ አቤልም አፍጠቱን ቀጠለ። ግን በጣም የሚያሳዝነው ነገር ዳጊና አቤል፣ ምክንያቱም ዳጊ አቤልን ክዶታል። አቤል ደግሞ ዳጊ በፍጹም ስህተት እንደማይሰራበት እና ምንም ነገር እሱን አሳልፎ እንደማይሰጥ ነበር የገባው። ነገር ግን የታገቱትን ቃልንና ፂን ያስፈታቸው ዳጊ ነው ማለት ነው። እና በጣም ነበረ እንደተማመነበት ሁሉን ነገር አንድ ባንድ ሲዘረዝርለት የነበረው ማለት ነው። እና በጣም ነው የሚገርመው እዚህ ፓርት ላይ ማለት ነው። ታውቃለህ አለው እዚህ የኔን ሰዎቹን ያሰርኩበትን ቦታ ወይም ያገትኩበትን ቦታ የተናገረ ሰው አለ ዳጊ በጣም እየተደናገጠ ማለት ነው። ባገኘው ቆርጬ ነበር ምጥለው እጁን ሲለው በጣም ደነገጠ፣ በጣም ፈራ ዳጊ። በዛን ሰዓት እውነት ሊታወቅበት ነው ብዬ ፈርቼ ነበረ። በጣም መንተባተቡን አልኳችሁ፣ መንተባተቡን ቀጠለበት ማለት ነው። መንተባተቡን እና በዚህን ሰዓት ይነቃበታል ብዬ ነበረ። እና ይህን ነገር ከአንተ ውጭ ማንም ሊያውቅ አይችልም። ስለዚህ አንተም ይህን ነገር እንደማታደርግብኝ ባለሙሉ ተስፋ ነኝ ሲለው አዎ ማለት ጀመረ። በዚህን ሰዓት የነጽዮን በር ተንኳኳ። በሩ ሲንኳኳ ዳጊ ነበረ። ዳጊም ወደ ግቢ ገብቶ ምንድን ነው የሆንከው ብሎ ቃል እየጠየቀው ነበረ። ቃልም እጅግ ተደናግጦ ነበረ። እንዴ አንተ ምንድን ነው አለው። ቆይ እኔ እባክህ ወደዛ ልወጣ ነው ብሎ ቀጥታ ዳጊ ስልክ መደወል ጀመረ። ዘበኛውም ሄሎ
አሁን ወጥቷል እባክህ አለው። እባክህ ፈጥሮ መኪና ውስጥ ገባኮ አለው። በዚህን ጊዜ ፂ ትመጣለች። ፂ መታ ወደ ዳጊ ተጠጋች። ቃልስ አለች። አለ አሁን ወጣ። እሺ አንተ ቀኑን የት ነበርክ? ከማን ጋር ነበርክ ግን አይደል? ምን ችግር ነው? ያልተፈጠረም አይደለ? ምንም አልተፈጠረም አይደል ብላ ጠየቀችው ዳጊን። ወደ ዳጊ ተጠጋች። ትሰማኛለህ ዳጊ፣ ምን ጭራቅ አግኝተህ ነው አለው። አቤልን አግኝተው ነበረ? ስሙን አትጥራው። አዎ እሱን አግኝተው ነበር ወይ አለችው። አዎ አላት። አረ እኔ አላየሁትም በፍጹም አለ። እንዴ እኔ ከሱ ጋር ምን እሰራለሁ? እኔን አትጠይቂኝ ብሏት እጆቹን ኪሶች ውስጥ ከቶ ወደ ቤት ይገባል። ቻው ሳይልሽ ሄደ አይደለ አላት። እኮ ስለቆየሽ እኮ ነው እንደው አላት። ወንድምሽ ተናዶ አሁን ምን ሆኖ ነው ብጠይቅሽ ችግር አለው? አረ ችግር የለውም አለች። የማትረባ ናታ ሉሊት። ምክንያት ተናዶ ነው። እሷ እኮ ጤነኛ አይደለችም። ምን ታደርጋለች? አዎ ምንም ታደርጋለች። ተስማማችሁ? አረ እሱ ደስ ይላል። ወንበሩ ላምጣልሽ አላት። ተቀመጪ ይበርዳል። እንዴ ሲ ደግሞ ከሁሉም ጋር እንደሳቅሽ ከሁሉም ጋር እንደተገባባሽ፣ አቤት እሱ እንደደፈረሽ ብታቂ ደግሞ እንዴት እንደምታንቂው ታየኝ ማለት ነው። ወንበር ሊያመጣላት ዘበኛው ሄዷል ማለት ነው። እና ዘበኛው ደግሞ ወንበር ይዞላት ይመጣል ማለት ነው። ወንበር ይዞላት መጣ። እዚህ ነይ እዚህ ጋር። እሺ አመሰግናለሁ አለችው። በዚህ ሰዓት ነበረ ሰማዩን መመልከት ጀመረች። ዘበኛውም የልጁ እናት እንደሆነች እያሰበ በጣም አፍጥጦ እየተመለከታት ነበረ። ተመስጦባታል። እንደገና ቀና ብላ አየችው። የለውም እኔን ነው ስንት ነበረ አለ። በዚህን ሰዓት በጣም ተናዳለች። አይ አይደለም እኔም አንቺን ጨለማውም እያየው ነው አላት። እሺ አለችው። በዚህን ሰዓት ነበረ ወደ ኋላዋ ዘወር ብላ አበባ ለመቀንጠስ ዞር ባለችበት ሰዓት እሱ አይኑን ትክክል አድርጎ እየተመለከታት ነበረ። ወይ ነግረሃት ብትገላገላት እሱም ላንተ ይቀልልህ ነበረ። የእናንተ መጨረሻ ለማየት እኛ ራሱ በእጅጉ በጣም የምንጓጓው ማለት ነው። በጣም አያት። እሷም አበባዎቹን እየነካች በተመስጦ አበባውን እየተመለከተች ነው። በዚህን ሰዓት ብዙ ነገር ታስባለች። በውስጧ ብዙ ነገር ይወጣል ይወርዳል። ብቻ ምን እንደሚላት ዘበኛው ግራ ተጋብቶ ዝም ብሎ ያያታል። እያያት እያፈጠጠባት ነበረ። ወይ ነግረህ ብትገላገል፣ ወይ ለወንድምህ ወይ ለእናት ተናግረህ እውነቱን ከመሸበት ብታድር ለአንተ የሚሻልህ ነበረ። ከባለ ሀብትነት ወደ ዘበኝነት መውረዱ ራሱ ለአንተ ከባድ ነው። ስለዚህ ተናግረህ ቁጭ ብትል እሱ ለአንተ ይቀልህ ነበረ። በዚህ ሰዓት ኤፍራታዬ እንዴት አደርሽ? ደህና ነሽ? እንዴት አደርክ? ደህና ነህ አለችው። ናታንዬ መጣ። አሁን ተረጋጋህ? ምኑን ተረጋጋው የኔ ጨረቃ? ቆይ ስንት አይነት ሰው አለ። ሉሊት ምን አይነት ድፍረት ቢኖራት ነው የእኔ ያደረገችው ይህን ያደረገችው አለ። ታዲያ ብር ከፈለገች እኔ ከፍላት ነበረ። ለምን ቤቱን አሳልፋ ትሰጥብኛለች አለ። እሺ በቃ ተረጋጋ ናታኒ፣ እንዳያምህ የኔ ውድ የኔ ፍቅር እንዳያምህ ማለቷን ቀጠለች። አንቺ እስከ መጨረሻው እኮ አልሰማሽም። ብዙ ነገር ነው ያደረገችኝ አለ። እረ እንደዚህ አታስብ፣ እኔ አልተጨነኩም። ቆይ እንዴት ነው ልስ ምችለው አለ። ቢያንስ ተረጋጋ ናታን። ለሁሉም ነገር መረጋጋት ያስፈልገዋል። በመቸኮልም ሆነ በመጣደፍ የሚሆን ነገር የለም። ተረጋግተህ አስረዳኝ አለችው። በአሁኑ በአጭር ዝም አልላትም። በእውነት የመጨረሻ ነው በቃ የምጠላት የምንጋጠመው ማለቷን ቀጠለች። ገንዬ ከፎቋን መውረዷን ተያያዘችው። ወደ ታች እየወረደች በነበረበት ሰዓት ሳሎን ያገኘችው ጽዮኑን ነው። እስካሁን ወደ ታችም አልወረዱም። ገኒ እዛው ክፍላቸው ቆልፈውም አይወርዱም። መቼስ ይወርዳሉ ብለሽ ነው ብላ ገንዬ በጣም ተሳቃለች። መጣች ደግሞ ይቺ
አሏት መርሲን። መርሲ ወደ ውጭ ትወጣለች። ተይ እባክሽ ለዚች ብለሽማ አትናደጅ አለቻት። ሁኔታዋ ነው የሚያናድደኝ አለች። አዋ እስኪ ብላ ገኒ የሆነ ምስጢራቸውን መቼም ከክላሳቸው የሆነ ወረቀት ይዛ እንደምትገኝ ባለሙሉ ተስፋ ነኝ። ምክንያቱም የቤት አገልጋይ ማለት በቃ የቤቱ ዋና ቁልፍ ናት ማለት ነው። ስለዚህ ገንዬ ከዚህ ነገር ናታንን ትታደገዋለች ብዬ አስባለሁ። ወይ ቃል ወይም የዛ ዘበኛው ለናታን ትልቅ መስዋዕትነት ከፍሎ በድል ድራማው እንደሚጠናቀቅ ባለሙሉ ተስፋ ነኝ ማለት ነው። እና ውድ የተከበራችሁ የያሬድ የመሲ ፋሚሊዎች ለያሬድ እና ለመሲ ፋሚሊ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሪፖስት በማድረግ ቤተሰብ ሁኑ ማለት ነው። እንዲሁም ሀሳብ አስተያየታችሁን በኮሜንት መስጫ ቦክስ ሳጥን ውስጥ አስቀምጡልን ማለት ነው። ያው አሁን ቪዲዮ ለመስራት ብዙም እየተመቸኝ አይደለም፣ ቤቱ ምንም አልተመቸኝም እና ግን ለማስተካከል ሞክራለሁ። አይመቸኝም ግን ማለት ነው በቃ የሆነ ሰዓት ቪዲዮ የምሰራበት ማስተካከል አለብኝ በራሴ ማለት ነው። እና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ወዳችኋለሁ። ባይ ባይ።